ሰላም አለይኩም እንዴት ናችሁ? ደህና ናችሁ ወይ? በሌላ ቀን በሌላ ቪዲዮ በሌላ ሀሳብ ተመልሰን መጥተናል። የሚገርማችሁ ነገር the blank between my head and my አፌና አይምሮዬ መካከል ያለው ጋፕ አሳባቡ ደስ ይላል። ኤኒዌይስ ሳምንታችሁ እንዴት አለፈ? ህይወት እንዴት ነበረ? ምን አጋጠማችሁ? እንዴት አሳለፋችሁት? ዛሬ ደግሞ ሌላኛውን ህይወት እንደምንፈልገው ደግሞ እኛ ባሰብንበት በፈቀድንበት በወደድንበት መንገድ ብሎ ማታረግበትን ሪዝኖች ውስጥ አንዱና ወሳኝ ነው ብዬ ማስበውን ነገር እናወራለን። አብራችሁን ቆዩ። ሰብስክራይብ ማድረግ አትርሱ። ቪዲዮ ላይክ አድርጋችሁ መጀመር አትርሱ። አይ ሆፕ በዚህ ቪዲዮ ጥሩ ነገር ትጠቀማላችሁ። የምንጠቀማለሁ ብዬ አስባለሁ። የሁሉም ኃጢአት መጀመሪያ ቴምፕቴሽን ነው። ለዛ ነገር መወስወስ መቀስቀስ ነው። ኃጢአት ሲባል ዶንት ሉክ ፈጣሪ ያስቀመጠው ይሄ ሐራም ነው ይሄ ሐራም ነው ይሄ ሐራም ነው ያለውን ብቻ ሳይሆን በየትኛውም መልኩ የእናንተንም በዙሪያቸው ያለ ሰውንም የዓለምንም ሰላም የሚያናጋ ነገር ሁላ ኮንሲደር ኃጢአት ማለት ነው። በጣም በሰፊው ይሄ ኃጢአት ነው ይሄ ኃጢአት ነው የሚባሉትን ብቻ ሳይሆን የእናንተንም የቤተሰባችንም የማህበረሰባችንም አንደሴም ታይም ደግሞ የዓለምን ሰላም እና የዓለምን ሲስተም ኮራፕት የኢኮሲስተማን ኮራፕት የሚያደርግ ኤኒቲንግ ሐራም ነው። ኃጢአት ነው። ሐራም ነው ብቻ ሳይሆን ኃጢአትም ነው። ኃጢአትን በዛ በተርም እንረዳው። ስለነገር ፈጣሪ ቁጭ ብሎ እቺ ራይት እቺ ኤክስ ሚላት ነገር አድርጋችሁ ብቻ አትውሰዱት ለማለት ፈልጌ ነው። ኤኒዌይስ የኃጢአቶች ወር ደግሞ የጥፋቶች ወር ደግሞ የኮራፕሽኖች ሁላ መነሻ መጀመሪያ ሚስቺፍም በሉት ያልተገባ ነገሮች ሁላ መጀመሪያ ቴምፕቴሽን ነው። ሰዎች አንድን ነገር ከማድረጋቸው በፊት መጀመሪያ ከሱ ፕሮሲድ የሚያደርግ ከእሱ የሚቀድም ስሜት አለ። እሱ ደግሞ ውስዋስ ይባላል። ውስዋስ የምትታገሉት ኦር ደግሞ ቆይ ይሄ ውስዋስ ተቆጣጠሪ እንደዚህ አድርጌ ብላችሁ ሜንታሊ ሆን ፊዚካሊም ልትታገሉት የምትችሉ ስሜት አይደለም። ለውስዋስ ለመታገል ከፈቀዳችሁና ፊስታችሁን እጃችሁን ጠርቃችሁ ወይ ደግሞ አይምሯችሁን ሬዲ አድርጋችሁ እንዲህ ነው መከላከልላችሁ ግን ንግትር ለማለት ከሞከራችሁ ያረጋችሁ በጣም ነው እናንተን ካሰባችሁት በላይ ሊቆጣጠራችሁ ማለት ነው። ቴምፕቴሽን ልትዋጉት ወይ ደግሞ ልትታገሉት ወይ ደግሞ ታግላችሁ ልታሸንፉት አትችሉም። የውስዋስ መጀመሪያ እውነት ነው። እውነት ላይ በመነሳት ነው። ዝም ብሎ ባዶ አየር ተነስተው ውስዋስ አይመጣባችሁም። ያሌላችሁ ነገር ላይ ዲፔንድ አድርጉ። ለምሳሌ ቅድም እንዳልኳችሁ ነው 8 ነገር 10 ነገር ካስፈለጋችሁና 8 ካላችሁ ውስዋስ ይዞ የተሰጣችሁን 8ቱ ነገሮች ላይ ሳይሆን ያሌላችሁ 2ቱ ነገር ላይ ነው ፎከስ አድርጎ ይመጣላችሁ። ምክንያቱም አይምሯችሁም ሰውነታችሁም ሁሉ እናንተነታችሁ ያላችሁ 2 ነገሮች በደንብ ታውቃላችሁ። ውስዋስ እቺ አለመኖሯን የጎደለቿን ነገር ይጠቀምና ወደ እናንተ ይመጣል ማለት ነው። ዩሲ እንትን እኮ የለህም ነው የሚጀምረው። እንትን የለህም እኮ እንትን ያስፈልጋል እኮ። ቴምፕቴሽን ለመቆጣጠር ለመታገል በሞከራችሁ ቁጥር እሱ ደግሞ የራሱን ሎጂክ ደግሞ የራሱን ሲስተም ይጠቀማል። እሱንም ደግሞ እያንዳንዱ ለእናንተ የተሰማችሁ ያለውን ስሜት ቫሊዴት በማድረግ ይጀምራል ማለት ነው። ለሳይ ሁሉም ነገር አላችሁ ግን ትዳር የላችሁ። በቤታችሁ ላይ የተሳካ ሁሉም ነገር አለ ግን ትዳር የላችሁ፣ ሚስት የላችሁ፣ ኖርማል የላችሁ። ስለዚህ ያላችሁን ነገር ይሄናልሽ ይበረ ፎከስ በዚህ ነገር ላይ ሳይሆን የሚላችሁ ይሄ የለሽም ብሎ ነው የሚለው። እና ደግሞ ያው ኖርማል ነው የለኝም ምን አለበት ነው የሚላችሁ። ብራሽ ለማድረግ ወር ደግሞ ቴምፕቴሽናችሁ አውዝ ቢላ አስተቅፍሩ አውዝ ቢላ ይሽጠረጅ የሚላችሁ ፋይት ለማድረግ በሞከራችሁ ቁጥር ይሁን ቢላይክ እናንተ ልቦቻችሁን ያሳምናል፣ አእምሯችሁን ያሳምናል፣ አፍተሮል ደግሞ ሰውነታችሁን ያሳምናል። የሆነ ጊዜ ላይ ራሳችሁን ከስሜት መቆጣጠር ከባድ ሆኖ ታገኙታላችሁ። ለዛ ደግሞ እውነት አለው። አንደኛ የላችሁም ያን ነገር ኤክስፕሬስ የምታደርጉበት መንገድ፣ ዲዛይራችሁን ፉልፊል የምታደርጉበት መንገድ የላችሁም። ደግሞ ያ ነገር ለእናንተ አስፈላጊ ነገር ነው፣ በጊዜው የላችሁም እንጂ ማለት ነው። ስለዚህ ቴምፕቴሽንን ፋይት ለማድረግ በሞከራችሁ ድም ብላችሁ ላይ ወር ደግሞ ምንድን ይባለው ጠንካራና አልሰማውም አላየሁም ብላችሁ ጀርባችሁን ለማዞር በሞከራችሁ ቁጥር ይሁን ቢላክ ይሄኛው አሁን ይሄም እኮ የለሽም አሁን ይሄም እኮ የለሽም አሁን እኮ ይሄም የለም ምናምን እያለ ከአይምሯችሁ አልፍና ልባችሁ ጋር ይደርስና ከልባችሁ አልፎ ደግሞ ሙሉ ሰውነትና ስጋችሁ
ያ ለዛ ነገር ሉዝ እንድታደርጉ ወር ደግሞ ለዛ ቴምፕቴሽን ወር ደግሞ ለዛ ውስዋስ ራሳችሁን እንድትሰጡ ይገፋፋቸዋል ማለት ነው። ብዙ ቴምፕቴሽኖች አሉ ለሰው ልጅ። ትዳር፣ ቤተሰብ፣ ሁሉንም ነገር ያሟላለት ሰው ደግሞ አዘሴም ታይም ፋይናንሻል ኢናቢሊቲ ካለ ለኮረፕሽን እንዴት ራሱ ሉዝ እንደሚያደርግ ወር ደግሞ ለሚስቺፍ ወር ደግሞ ለሚስጋይደንስ ወር ደግሞ ልብ ውስጥ የጎደለውን ነገር ይዞ ቴምፕቴሽን ሁሌም ቢሆን እኛንም እናንተንም ይሰራናል። ስለዚህ ቴምፕቴሽንን ፋይት ማድረግ እንደማንችል ወይም ደግሞ ውስዋስን መታገል እንደማንችሉ ማመን አንደኛው ስቴፕ ነው ብዬ አስባለሁ። ሁለተኛ ነገር ደግሞ ሁለት ልታደርጓቸው የሚችላቸው ነገሮች አሉ። በዚህ ጊዜ እና በዚህ ሁኔታ ላይ ይሄ ውስዋሱ የተቀሰቀሰበትን ነገር ወይም ደግሞ የተሰወስኩበት ያለ ለስታይ ገንዘብ ይሆን ትክክል ያልሆነ ገንዘብ፣ ቆሻሻ ገንዘብ ይሆን ቆሻሻ ትክክል ያልሆነ በየትኛውም መንገድ ሎንግ ተርም የእናንተንም የሌሎችን ሰዎች ህይወት የሚጎዳ ነገር ላይ ለማግኘት ወይም ደግሞ በተሳሳተ መንገድ ሄዳችሁ የሆነ ነገር ለመውሰድ ውስጣችሁ በጣም ቴምፕትድ እየሆነ ካለና የዛ ነገር ፍላጎታችሁ ኤክስትሪምሊ ቀን ከቀን እየጨመረ ካለ ሁለት ነገር ራሳችሁ መጠየቅ ትችላላችሁ። አንደኛው ይሄ የሚፈልገው አሁን የራሴን እየጠየቁት እንዲኖረኝ የሚፈልገው ነገር ወይም ደግሞ ይሄ የወሰወሰኝ ያለ ነገር አሁን ላይ ላገኘው እችላለሁ ነው። ላገኘው እችላለሁ ስትሉ ስላችሁ በተሳሳተ መንገድ እኮ ልናገኘው እንችላለን። ልክ ባልሆነ መንገድ እኮ ማግኘት እንችላለን። ገንዘቡንም፣ ስሜቱንም ወይም ደግሞ ፌሙንም ሁሉንም ነገር በቃ በዓለም ላይ አሁን ላይ ያስፈልገናል ብለን በጣም ቴምፕትድ የሆነው ነገር አሁን ላይ በተሳሳተው መንገድ ማግኘት እንችላለን። በትክክለኛው መንገድ ማግኘት እችላለሁ ብላችሁ ራሳችሁን ጠይቃላችሁ። ያ አቅም፣ ያ ችሎታ፣ ያ ጊዜ ላይ ነኝ ወይ ነው? አይ አሁን ማድረግ እችላለሁ። እነዚህ ነገሮች አሁን እንደዚህ እየወሰወሱኝ ያሉትን አሁን ደግሞ የተሳሳተ መንገድ ላይ ሊከቱኝ እየሞከሩ ያሉትን ነገሮች በትክክለኛ መንገድ ማግኘት እችላለሁ ካላችሁ እዛየው ሄዱና በትክክለኛ መንገድ ያን ነገር አገኙት። ምክንያቱም ይሄ ነገር የመነጨው ከእናንተ ውስጣዊ ፍላጎት ነው እንጂ እንዲሁ ዝም ብሎ ከአየር ላይ ተነፍቶ ወደ እናንተ የመጣ ነገር አይደለም። ሰይጣንም ባሌላችሁ ነገር ላይ ነው መሰረት ሰርቶ እናንተን ወደ ተሳሳተ መንገድ እንድትሄዱ እየገፋፋችሁ ያለ እንጂ የሌለ ነገር ድም ብሎ ልባችሁ ውስጥ አስቀምጦ የሌላችሁ ነገር አይምሯችሁ ውስጥ አስቀምጦ ተገቢ ያልሆነ ነገር እያመጣ አይደለም። እውነት በሆነ ነገር ላይ እናንተ ውስጥ ባለው እውነት ላይ በመነሳት ያን እውነታችሁን ግን በተሳሳተ መንገድ ኤክስፕረስ እንድታደርጉ ስለሚገፋፋችሁ ቴምፕቴሽን ያን ነገር በትክክለኛው መንገድ ማድረግ ይችላለሁ፣ ያ ነገር በትክክለኛው መንገድ ማኒፌስት ማድረግ ይችላል በላይ ምትሉ ከሆነና ያን ነገር በትክክለኛው መንገድ ማድረግ ከቻላችሁ አድርጉት። ኢፍ ናት ግን አሁን በዚህ ጊዜ ላይ ያን ገንዘብ፣ ያን ፌም፣ ያን ስጋዊ ስሜት ወይም ደግሞ ያንን ኃይል አሁን ላይ በአሁን ባለበት ሲቹዌሽን ሁኔታ ላይ ማግኘት እንደማትችሉ ካወቃችሁ ዩ ሪዝን ዊዝ ዩር ማይንድ ምንድን ይባላል? አይምሯችሁ ጋር ሪዝን ታደርጋላችሁ። ይሄን እፈልጋለሁ ስሜታችሁን ቫሊዴት ታደርጋላችሁ። ይሄን እፈልጋለሁ። አዎ ይሄ የለኝም፣ አዎ ይሄ ብር የለኝም፣ አዎ ይሄ ሰው የለኝም፣ አዎ ይሄ እንደዚህ አይነት ነገር የለኝም፣ ይሄ እነዚህ ነገሮች የለኝም፣ አዎ ያስፈልጉኛል፣ አዎ እንደዚህ ነው፣ አዎ እያላችሁ ስጋችሁ ልባችሁ የሚሰማውን ስሜት መጀመሪያ ቫሊዴት ለማድረግ ትሞክራላችሁ። ኖርማል ፓርት ኦፍ ቢይንግ ሂውመን እና ደግሞ መፈለገው ደግሞ የሆነ ነገር ላይ አስፓየር ማድረግ ደግሞ እዛ ነገር ላይ መሆን ራስን ማግኘት ወይም ደግሞ ዓለማዊ ፍላጎት በእናንተ ውስጥ መጣሉ ኢትስ ኖርማል ነገር እንደሆነ መቀበል ራሳችሁ አንድ ላይ የመጀመሪያው መንገድ ነው። ሁለተኛውና በጣም ወሳኝ መንገድ ደግሞ ምን መሰላችሁ? እነዛን ነገሮች አሁን ላይ ለምን ሊኖራችሁ እንዳልቻለ ራሳችን እራሳላችሁ ይሄን ስትነግሩት አሁን ላይ ያን ፋይናንሻል አቢሊቲ ስላሌለኝ አሁን ላይ በትክክለኛ መንገድ ያን ነገር ማድረግ ስላልችል ምናምን ብላችሁ ለአይምሯችሁ ነግሮታላችሁ። ኦብቪየስሊ ይህን ነገር ስትነግሩት አይምሯችሁ ልባችሁ የስጋችሁ ድረስ የደረሰው ቴምፕቴሽን በአንዴ ውልቅ ጥርግ ብሎ አይጠፋም። ቀስ በቀስ ነው ግን ታጣፉት። ግን ይህን እንደዚህ ያላችሁ ራሳችሁን ስሜታችሁን ቫሊዴት አድርጋችሁ ከዛ በኋላ ደግሞ አሁን ላይ በተሳሳተ መንገድ ያን ነገር ማድረጋችሁ እንዴት ነገ ላይ ዋጋ ሊያስከፍላችሁ እንደሚችል ራሳችሁን መናገር ኢዝ በስት ወይ ቴምፕቴሽን ኦቨርካም ለማድረግ ማለት ነው። ምክንያቱም አፍተር ኦል የእናንተ አይምሮ የእናንተ ነው። ሰይጣንም የሚኖረበት ሌላ ውስዋስም ደግሞ ሌላ የተለያዩ ፎርሶች በእናንተ ውስጥ ቢኖሩ የእውነተኛ ህመማችሁ ቢኖርና ፍላጎቶቻችሁ የመዳን ፍላጎታችሁ እንኳን ቢኖርም there is a middle ground where you can discuss with yourself እየሆነ ያለውን ነገር በቤታችሁ ማለት ነው። ይህን ነገር ፈልጋለሁ ግን በጣም ፈልጋለሁ ግን ጠንቋይ ቤት መሄድ is not a solution። ምክንያቱም
ዛሬም ጠንቋይ ቤት ሄዳችሁ ሕክምና ልታገኙ ይችላላችሁ። መድኃኒት ሊሰጣችሁ ይችላል። የምትፈልጉት ሂሊንግ ለእናንተ ፕሮቫይድ ሊደረግ ይችላል። ግን ከጠንቋይ ቤት አንዴ ፈርስ አቴምፕት ከሄዳችሁ በኋላ ኦልዌይስ ቢ ለእናንተ ብቻ ሳይሆን ለዘረ ማንዘራችሁ የሚተርፍ ጣጣ ይዛችሁ እንደምትመጡ ለራሳችሁ መናገር እንደማለት ነው። ዛሬ ጠንቋይ ቤት ሄጂ ብድን ነገር ፎሎውስ የሆነ ነገር እየወሰደ ዛሬ ፊዚካል ደግሞ አካላዊ፣ ስጋዊ፣ መንፈሳዊ፣ ስጋዊ የሆነ ስሜቶቼ ተሳሳተ መንገድ ኤክስፕረስ ባረግ እንደዚህ ብናደረግ ይሄ ነገር ዛሬ አንድ ትራያል ብቻ ዛሬ ብቻ ላድርግና በቃ ነገ ተዋዋለሁ ብሎ አማርኛ ነው የሲን ኦር ደግሞ የኮራፕሽን ችግራቸው ነው። አዲክሽን አላቸው እና ደግሞ ትሬድ አላቸው። ጥፋት ኦር ደግሞ የተሳሳቱ መንገድ የሚባሉት ነገሮች እንዳለ ኦር ደግሞ በሰው ልጅም በሌላ ማህበረሰብም በዓለም ላይ ጥፋት ያመጣሉ ተብሎ የሚታሰቡ ነገሮች በሙሉ ደግሞ ሀራም ናቸው፣ ኃጢአት ነው ምናምን ተብሎ የተቀመጡ ነገሮች በጣም ከባድ የሆነ ሰንሰለት አላቸው። አንድ ቀን ገባችሁ ማለት ከዛ ለመውጣት ትግሉ የተራራ ያህል ነው የሚከብዳው። ሰው በቻላችሁ ተቀም አንዴም ገብታችሁ ከሆነ ሰከንድ ታይም ላለመግባት ለራሳችሁ መንገር አለባችሁ። ያንን ሰንሰለት በጣም አጥብቆ እንዳይዛችሁ አንድ ስቴፕ በሄዳችሁ ቁጥር እሱም አንድ የራሱን ሰንሰለት በእናንተ ላይ ይዘረጋ። አንዴ እጃችሁን፣ አንዴ እግራችሁን፣ አንዴ አንገታችሁን፣ አንዴ ልባችሁን፣ አንዴ አእምሯችሁን እያሰረ የሆነ ጊዜ ዞር ስትሉ ዩአር ፉሊ የጠንቋይ ቤት ተመላላሽ፣ ዩአር ፉሊ ሳታስቡ ኮንሲየር ሳታደርጉ እንኳን በመግማችሁ ሊያወቀማችሁ ዚና ላይ አደልተ ለምትልቁ ሰው ትሆናላችሁ። ደግሞ ሄደን ሁሉም ነገር ኮራፕትድ የሆነ ቆሻሻ ገንዘብ የምታዘዋውሩ ሰዎች ናቸው። ራሳችሁ ልታገኙ ይችላላችሁ። ብቻ አስቡት፣ ሁሉንም መጥፎ ናቸው ልክ አይደለም ተብሎ የሚታሰቡ ነገሮችን እናንተ ስታረጉ ራሳችሁ ልታገኙ ይችላላችሁ። እና አይምሯችሁ ሪዝን ማድረግ ይችላል ማለት ራሳችሁ ለራሳችሁ መናገር ትችላላችሁ። ጠንቋይ ቤት ሄጄ እድናለሁ፣ የስ እዳናል በሆነ መንገድ የስሜታችሁን ሪሊዝ ማድረግ ትችላላችሁ። አዎ ይቻላል። ግን ከዛ በኋላ ስሜት ቀጠለው ሰንሰለት ይለቀኛል ወይስ ተመላልሼ ሄጄ ደግሞ እዛ ታስሬ እቀራለሁ የሚለውን ነገር መራሳችሁ ራሳችሁ መንገር አለባችሁ። ምክንያቱም አንዴ ከጀመራችሁት እንደማይለቃችሁ ለራሳችሁ መናገርና ከአይምሯችሁ ጋር ሪዝም ማድረግ ነው። ከዛ በኋላ ቴምፕቴሽን በሮቹ ቀስ በቀስ የተዘጉ ይሄዳሉ ስላችሁ ጥፍት ይላሉ። ከነገዛ ቴምፕትድ አትሆኑም አይደለም። ግን ኤኒ ታይም ወደ ቴምፕቴሽን በሮች ዞሮ ስትሉ ዩ ዊል ሲ ዮርሰልፍ እና ደግሞ ቴምፕቴሽኑን እናንተን ያያችኋል እንጂ እናንተ ጋር መጥቶ ኢንተርፊር የማድረግ ኃይል አይኖረውም። ያ ማለት ደግሞ ሁሌም ከቴምፕቴሽን ነፃና ፍሪ ቢንግ ትሆናላችሁ አይደለም። እዛም እዚህም ተመላልሰው ይመጣሉ። ግን ሃቪንግ ዲስ እውቀት ደግሞ ሃቪንግ ዲስ አንደርስታንዲንግ የሆናችሁበት ነገር ደግሞ የተወሳውሳችሁት ነገር በትክክለኛ መንገድ ኤክስፕሬስ ማድረግ የምትችሉ ከሆነ ኤክስፕሬስ አድርጉት። በትክክለኛ መንገድ ኤክስፕሬስ ማድረግ አልችልም ካላችሁ ደግሞ ከራሳችሁ ጋር ለምን አሁን በተሳሳተ መንገድ ያንን ውስዋስ ኤክስፕሬስ እያደረጋችሁ ደግሞ ያንን የተወሰወሳችሁበት ያለባችሁ ነገር ማድረግ እንደማትችሉ ራሳችሁ መልሳችሁ መናገር የዘበ ሶሉሽን ብዬ አስባለሁ።